ያልታሰበ ስቃይ ልብ አንጠልጣይ የህይወት ታሪክ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 1። ስሜ አብልኮት እባላለሁ። አባቴ ተመስገን፣ እናቴ ተርሃስ ይባላሉ። የተወለድኩት በ1983 ዓመተ ምህረት በዕለተ አርብ ቀኑ 13 ወሩ ህዳር ላይ ነው። አባቴ ወታደር ነው። እናቴ ደግሞ በሀገረ ኤርትራ የተከበረና ሀብታም በሆነ ቤተሰብ ውስጥ ያደገች እጅግ በጣም ውብ እንስት ናት። እንዴት ተዋወቁ? እንደነገርን ከሆነ እናቴ አዲስ አበባ የምትኖር ደሃብ የምትባል እህት ነበረቻት። ባለቤቷ በ1978 ስለሞተ የ8 ዓመት ልጇን ብቻዋን ነበር የምታሳድገው። ማንም ባልጠበቀ ሁኔታ በ1981 እናቴ ጋር በሌሊት ተደውሎ እህቷ እንደሞተች አረዷት። ወዲያው ከሌሎች እህትና ወንድሞቿ ጋር ተሰብስበው ለቅሶ መጡ። አድካሚና ረጅም ጉዞ አድርገው በቦታው ሲደርሱ ጎረቤቶች ግቢውን ሞልተውታል። ምክንያቱም በማያውቀው መንገድ እናቱን ያጣው አሜን ቁጭ ብሎ ብቻውን እያለቀሰ ነበር። እናቴም እሱን አቅፋ ወደ ውጭ ይዛው መጣ እያባበለችው ነበር። በዛ አጋጣሚ ነው ከአባቴ ጋር የተዋወቁት። የሞተችበት ምክንያት ስላልታወቀ ጎረቤቶች ለፖሊስ ደውለው ነበር። አባቴም ከተልእኮ ተመልሶ እረፍት ላይ ስለነበር አብሯቸው መጣ። ዝንጥ ብለው ለብሰው እንደነበር እናቴ ነግራኛለች። ጥቁር ልብስ ለብሳ ስላያት ወደ እሷ ቀርቦ ይቅርታ እህት፣ ፈጣሪ ያጽናችሁ፣ ከማሽ ጋር ግንኙነትሽ ምንድን ነው ብሎ ጠየቃት። እሷም በተኮላተፈ አማርኛዋ እህቷ መሆኗን ነገረችው። እና አብረሻት ነበርሽ? ማታ ላይ ያመማት ነገር ነበር ወይስ ሌላ ችግር ነበር አላት። እሷም መለስ አድርጋ እኔ የምኖረው ኤርትራ ነው፣ እንዳረፈችም የተነገረኝ ዛሬ ጠዋት ላይ ነው የደረስነው፣ አሁን ነው፣ ምንም የማውቀው ነገር የለም አለችው እያለቀሰች። እሱም እንደሚታወቅ ሰው እቅፍ አድርገው አጽናናትና ወደ ውስጥ ገቡ። ብዙ ምርመራ ተደረገ፣ ግን ምንም አልተገኘም። ጎረቤቶቹም ጠየቁ፣ ምንም አልተገኘም። ወደ አሜን መጥተው እያባበለ እናት አሟት ነበር እንዴ አለው፣ ፊቱ ላይ ፈገግታ እያሳየው። አሜኑ ግን ማልቀስ ነበር ምላሱ። ማውራት ከበደው፣ እየተናነቀ ያነክሳል። አባቴም አብሮት የመጡት ፖሊሶች ዞር ብሎ አይተው የሆነ ነገር እንዳለ እንደሚጠራጠር ተናገረ። ድጋሚ በርከክ ብሎ እንባውን እየጠራረገ ምንም እንዳትፈራሽ፣ እኔ ያለሁልህ። እናት ምን ሆና ነበር? ያየው ነገር ሳለ ማታ ምን አድርጋችሁ ነበር ብሎ በጥያቄ አፋጠጠው። ጥያቄ ሲበዛበት ይበልጥ ፈርቶ አሜን የእናቴን እግር ይዞ ስቅስቅ ብሎ ያለቅሳል። በዛን ሰዓት እናቴ ህፃን እኮ ነው፣ ለምንድን ነው እንደዚህ የምትጠይቀው ብላ ጮኸችበትና አሜኑን አቅፋው አብራ ማልቀስ ቀጠለች። አባቴ ሲነግረኝ የዛኔ ስጮህበትና ስትኮላተፍ እንደወደዳትና ፈገግ እንዳለላት ነግሮናል። የዛን ቀንም ከዚህ በላይ እንዳይጨናነቁ ፈርቶ ተሰብስበው ሄዱ። ምሽቱን ሙሉ ግን አሜኑ ሲያለቅስ ነበር። እናቴ ሀዘኗን ወደ ውስጥ ነው የምታነበው፣ እሱም በማባበል መልኩ እሷም እያለቀሰች ነበር። የሰለስት ቀን ጎረቤቶችና እድሩ ተባብረው ሀዘንተኛውን እያበሉ አባቴ ከትላንቱ በተለየ ብቻውን ሆኖ ወደ ቤት ሲመጣ እናቴ አይታው አሁንም ሊጠይቅ መስሏት እየሮጠች ይዛው ወጣችና ሌሊቱን ሙሉ ሲያለቅስ አድሮ አሁን ገና ነው እንቅልፍ የወሰደው፣ እባክህ አትረብሸን ብላ ጮኸችበት። አባቴ ግን ረጋ ባለ ንግግር መጀመሪያ ለምን መጣ? ምን ተፈጠረ? በሰላም ነው ወይ ብለሽ አትጠይቂ አላት፣ ፈገግታን እየለቀሳት። እናቴ ስትነግረኝም ሰውነቱ ግዙፍ ስለሆነ እንደሚያስፈራ ግን ፈገግ ሲል ደስ እንዳላትና እንደተማረከችበት ነው የነገረችኝ። እናም አባቴ ጠጋ ብሎ አቅፏት ወደ ግቢ ገብቶ እንደሌሎቹ ቁጭ አለ። እናቴም እሱን እያስተናገደችው ምግብ እየበላ እያለ አሜኑ ድንገት እያለቀሰ ወደ ውጭ ሲወጣ አባቴን ሲያዩ እየሮጠ ወደ ውስጥ ተመልሶ ገባ። አባቴ ይበልጥ ጥርጣሬ ያደረበት፣ ግን እናቴን ላለማስከፋት ዝም ብሎ ቁጭ አለ። ሳምንቱን እዛው ቆይተው ያክስቴን እርም ካወጡ በኋላ ሁሉም ወደ ኤርትራ ተመለሱ። እናቴ ግን ከአሜን ጋር ብቻዋን እንደምትቆይ ተናግራ
አዲስ አበባ ቀረች። ወታደሩ ተመስገንም የተመቻቸ እድል ሆነለት። ተመልሳ ወደ ኤርትራ መሄዷ አስጨንቆት እንደነበር ነግሮኛል። በየቀኑ እየመጣ እናቴን ማጽናናትና አሚንን ሊያስወራው እየሞከረ ነበር። እናቴ ግን አትጨቅጭቀው፣ እንደውም እንደዚህ የምትል ከሆነ ድጋሚ እንዳትመጣ አለችው። አባቴ በጣም ትዕግስተኛ ስለነበር አሁንም በእርጋታ እንደዛ አይደለም እኮ አሁን የንግግር ገሉ ከጠፋ እኮ የማውራት እድሉ ይቀንሳል አላት። እናቴ ግን እንባው ስለሚጨንቃት እንደማያገባው ነበር የነገረችው። ቀስ በቀስ እናቴና አባቴ ተግባቡ፣ ስልክ ተቀያየሩ። እዚህ ስራ ስለማትሰራ እንዳይቸግራት ብዙ ብር ነው የተላከላት። ቤቱን ፏ አደረገችው። ማታ ማታ እሷም አሚንን ለማስወራት ሞከረች፣ ግን ልክ ድምፅ ሲሰማ ያለቅሳል። ምግብ ይበላል ይጠጣል፣ ግን አያወራም። እንደዚህ እየተባለም አባቴ እናቴን ጀንጅኖ አሳመናት። እናቴ ስትነግረኝ እራሱ ጥቁር ልብሴን እንኳን ሳላወለቅ አፈቀርኩሽ አበድኩልሽ ሲለኝ ነበር። እኔም እምቢ ማለት አልቻልኩም። በጊዜ ቆንጆ ወጣት ነበር፣ አይሆንም ልለው አልቻልኩም ብላኛለች። ከዛን ቀን ጀምሮ አባቴ እናቴን ሳያት አድሮ አያውቅም። የጋለ ፍቅር ውስጥ ገብቷል። አሚንም ማውራት አቆመ፣ ትምህርት አቆመ። ከሱ በላይ አባቴና እናቴ ጸጸት ጎዳቸው። ሁሉም በሚፈልጉት መንገድ ሳይሆን ድንገተኛ ፍቅር ውስጥ ገብተው ሽምግልና ሳይላክ ሳይጋቡ የእህቷ ቤት ውስጥ ድንግልናዋን የሴት ክብሯን ሰጠች። በዛ ቅጽበት እኔ ተጸነስኩ። የዛን ቀን አሜት በጣም አሞት ነበር። ወደ ሆስፒታል ይዘውት ሄዱ። በጣም በሚያስጠላ ሁኔታ የአእምሮ መነካት ደርሶበት ነበር። የንግግር ገሉ ጠፋ። ሰው መቅረብ አይፈልግም። ከማንም ጋር አያወራም። ምግብ በስርዓት አይበላም፣ ወይም ምክንያቱም ማውራት አልፈለግም። ብቻ ብዙ ችግር ተፈጠሩ። በዛ መሃል ፖሊሶች ምንም መረጃ ስላልተገኘ ራስትን ለማጥፋት አደጋ ብለው ፋይል ዘጉ። አባቴም እናቴ ይበልጥ እየወደዳት መጣ። እሷም እንደዛው። የእሷ ቤተሰቦች ወደ ኤርትራ ስለተመለሱ አባቴ ትዳር ጥያቄውን ያለ ሽምግልና አቀረበ። እሷም ማስቀደማ አያቴ ጋር ደውላ ያለውን ነገር አስረዳቻት። ደስ የሚለው አንቺ ከፈለግሽ እሺ ነበር የተባለችው። እናም በትንሹ ቤት ውስጥ ኬክ አዘጋጅተው በፈጣሪ ምስክርነት ተሳሰሩ። ከዛን የአክስቴ ቤት ሰፊና ቆንጆ ስለሆነ እዛው መኖር ጀመሩ። አባቴ በተቻለው መጠን አሚንን ለመቅረብ እየሞከረ ነበር፣ ግን እሺ ሊለው አልቻለም። ከዛን ግን እንደምንም ብለው ትምህርት አስገብተውት ነበር፣ ግን በጣም ኮስታራና ዝምተኛ ሕፃን ነው። ቀኑን በስርዓት ባላስታውስም እናቴ ስትተርክልኝ የካቲት ወር አካባቢ አባቴ ተልእኮ አለ ተብለው ተጠሩ። እናቴ ሆዷ እየገፋ ነበር። እናም ጥሏት እንዲሄድ አልፈለገችም ነበር። በተደጋጋሚ ለመነችው። አባቴ ግን ምንም ያህል ቢወዳት ቃሏን ሽሮ በዚህ ወር ውስጥ እንደሚመለስ ቃል ገብቶ ወደ ሌላ ቦታ ሄደ። አንዳንዴ ሳስበው ምን አለ የሆነ ሰበብ ተፈጥሮ ቀርቶ ቢሆን ኖሮ ላለው። ብቻ ግን የሄደ ዕለት ሙሉ ቀኑን ስታለቅስ እንደዋለች ነግራኛለች። ግን ወሩን ሙሉ ተመልሶ ይመጣል ብላ ስጠብቀው ነበር፣ ግን አልመጣም። 2 ወር አልመጣም። እናቴ ከልቧ አዘነችበት። በጣም ተከፍታ ነበር። በእርግጥ ከጎረቤት ጋር በትንሹም ተግባብታ ነበር፣ ግን እንደ እናት የሚሆን ስለሌለና የመውለጃ ቆና ስለደረሰ አያቴ ጋር ደውላ የተፈጠረውን አስረዳቻት። በጠበቀችው ቀን አልመጣችም። ምክንያቱም ባላቅም፣ ግን ስገምት ብቻዋን ስለገባችበት ይመስለኛል ትንሽ ከፍታቸው ነበር። እናም እንደነገርኳችሁ ሐሙስ ለ40 አጥቢያ ሌሊት ላይ ባልጠበቀችው ሁኔታ ምጥ ጀመራት። ብቻዋን አይደለችም። አሜን ደንግጦ ተነሳ። ጩኸቷን ሲሰማው አውርቶ የማያውቅ ልጅ አክስቴ አንቺም እንደ እናቴ ጥለሽ ልትሄጂ ብሎ ሲያለቅስ እናቴ ሰምታ ነበር። የሚያደርገው ግራ ገብቶት ስትጮህ አብሯት እየጮኸ ስታለቅስ አብሯት እያለቀሰ አብሯት ሲጨነቅ ቆይተው የማይነጋ ሌሊት የለም 11 ሰዓት ተኩል አካባቢ እንደምንም ጎረቤት ተሰብስበው ባጃጅ ተጠርቶ ሆስፒታል ወሰዷት። ሌሊቱን ሙሉ ብቻዋን ስትጨነቅ አደረች። ካጠገቧ በአግባቡ እንኳን የማያወራው ሕፃኑ አሜን እንጂ ሌላ ማንም አልነበረም። ከቆየ ቢሆንም መጡላት እንጂ። ሆስፒታል ከሄዱ በኋላ በጣም አስቸጋሪ ምጥ ነበር። ሕፃኑ በሆዷ ውስጥ እየተፈታ ነው። ሁለታችሁም ልትሞቱ ትችላላችሁ።
እያለ ይበልጥ ሲያዳክማት ነበር። የኔ እናት ግን ተስፋ ሳትቆርጥ እየጸለየች ምጧን ቀጠለች። ሌሊት የገባች ከቀኑ 7 ሰዓት ላይ በሰላም ተገላገለች። ሁለታችንም አልሞትንም። በነገራችን ላይ አሁንም ድረስ ሆስፒታል መሄድ አልወድም። አሁንም ድረስ ቂም እንዳያስገባቸው ነው። ምክንያቱም ምንም አይነት በሽታ ቢሆን ህመሙን የመናገር እንጂ በዚህ ቀን ትሞታለህ ብለው ቀን የመወሰን መብት የላቸው። ምክንያቱም ይህ የፈጣሪ ጥበብና መብት ብቻ ነው። እና ላችኋለሁ እኔ ስወለድ ያየው አሜን ከዓመት ከወራት በኋላ ለመጀመሪያ ጊዜ እንደ ህፃን ደስታውን ሲገልጽና ሲስቅ እንዲሁም ወንድሜ ብሎ ሲያወራ ሰምታው ነበር። በዚህም ደስ ስላላትና በፈጣሪ ፍቃድ ስለወለደች አብልኮት ብላ ስም አወጣችልኝ። የጭንቅ ቀን አልፎ በማግስቱ አያቴ አንዳንድ ነገሮችን ይዛ መጣች። እንደ እናትነት ተንከባከበቻት፣ አረሰቻት። በዛን ሰዓት በጣም ቀይና ድንቡሽቡሽ ያልኩ ልጅ ነበርኩ በፎቶ እንዳየሁት ሆነ። እናቴ ሁሌ ማታ ማታ አባቴ ይመጣል ብላ ትጠብቀው ነበር። ሁሌ ታለቅስ ነበር። በዚህ ሁሉ ጊዜ ከጎኗ ሆኖ ስሯ ተሸጉጦ ሲያጽናናት የነበረው አሜኑ ብቻ ነበር። የሆነ ቀን ግን ጠዋት ላይ የማታውቀው ስልክ ተደወለላት። እናቴ አንስታ ስታናግር አባቴ እንደሞተ ተነገራት። ድርቅ ያለ መርዶ። አራስ ቤት ሆና አይኗ እስኪቀላ ድረስ አለቀሰች። አሜኑ በየቀኑ አጠገቧ ሆኖ እንደሚጠብቃት ትነግረኛለች። አያቴም አባበለቻት፣ አረጋጋቻት። ትንሽ ቀን ቆይተንም እዛ በቆየች ቁጥር ህመሟ ይብስባታል። አትረሳውም ብላ በአንድ ቀን ውስጥ ቤቱን አከራይተው የእናቴ የወላጅ አንጀቷ ሳይጠነክር እንኳን በወለደች በ32 ቀኗ አያቴ ወደ ሀብታሞቹ ቤተሰቦች ወደ መቀሌ ይዛን ሄደች። የአክስቴ ሞትም መፍትሄ የለውም። የተገኘ መረጃም የለም። አሜኑም አያወራም። በነዛ ምክንያቶች ጉዳዩ ራስን የማጥፋት አደጋ ነው ተብሎ ነገሩ ተደባበሰ። በነገራችን ላይ በጣም ሀብታም ናቸው። ቤቱ ራሱ አዲስ አበባ ካሉት ቤቶች ይበልጣል። አሜኑ ሲነግረን ወደ ቤት ሲገባ በሚገርም አቀባበል ነው። የሀገሩ ባህል መሰለኝ። ፋንዲሻ እየተበተነልኝ በግ በር ላይ ታርዶልኝ ነው ወደ ቤት የገባው። ከ8 ቀን በኋላ ክርስትና ነበር። ቀውጢ ድግስ ተደግሶ ተነሳው። አሁንም ድረስ የማይረሳኝ የአሜኑ ፊት ነው። አያወራም። የአእምሮ በሽተኛ ሊሆን የተባለው ልጅ እኔ ስወልድ መሳቅ ጀመረ። ማውራቱ ያስተማረኝ እሱ ሆነ። በጣም ትልቅ ለውጥ አሳየ። በዛም ሙሉ ቤተሰቡ ለምን መልአክ ያወጣዋል? እውነትም አብልኮት ይላሉ። ሁሉም እኔና እሱም እንደ ታላቅ ወንድም ይንከባከበኛል። አያቴም በምታውቀው ሰው በኩል እድሜው እንዳይባክን ፈርታ 2ኛ ክፍል እንደሆነ አጸፋ ትምህርት አስገባቸው። እንደዛ እየተባለ ጊዜው እየሄደ መጣ። እኔም አፌን ፈታው፣ መኮለታተፍ ጀመርኩ። ቤት ውስጥ አብዛኞቹ በሀገሩ ቋንቋ ስለሚያወሩ እየለመድኩ መጣው። እናቴና አሜን ግን በአማርኛ ማውራት አስለመዱ። ምክንያቱም አሜኑ ቋንቋውን አይችልም። ግን አያቴ ይጠቅማል ብላ የቋንቋ ትምህርት እንዲማር አደረገች። እኔ ገና 2ኛ ዓመቴን እንደያዝኩ ባባ ማለት ጀመርኩ። አፌን ስፈታም ስለ አባቴ ጠየቅኩኝ። ግን ደግሞ ክፉ ሰው እንደነበር ወታደር ነበር። እናቴ ስትወልድ ጥሏት ሄደ። ውትድርና ላይ ያለ ሞተ። በቃ ይህም ብቻ እየሰማሁ አደግኩኝ። ፈጣን ስለነበርኩኝ ገና በ3 ዓመቴ ትምህርት ተገባሁ። አንድ አካባቢ ስለምንማር አሜኑ እኔን ትምህርት ቤት አድርሶኝ የሚሄደው። እንደዛ እየተባለ ጊዜ እየሄደ መጣ። አባቴን አላውቀውም ነበር። ግን ስለሱ ምንም ክፉ ቢነገረኝም ማየት እፈልጋለሁ። ምንም አልጎደለብኝም። ግን ትምህርት ቤት ወላጅ አምጡ ሲባል አብዛኞቹ አባቶቻቸውን ሲያመጡ እኔ ቀና ነበር። ምንም ያህል ስለ አባቴ መጥፎ ነገር ቢነገረኝም እኔ አባቴን ናፋቂ ነበርኩ። ሁሌ በህልሜ አባቴ ሲመጣ ያለሁ። ሳለቅስም አሜኑ አቅፎ ያባብለኛል። ቆሞ የማይጠበቀው ጊዜ እየሄደ ቀንን እየተካ ወርን እየወለደ አመታት እያስቆጠረ ሁለታችንም ተንደላቀን አደግን። እኔ 10 አሜኑ 18 ዓመት ሞላን። እሱ ዘንድሮ የማትሪክ ተፈታኝ ነው። እኔ ደግሞ 5ኛ ክፍል ደርሻለሁ። ከዚህ ሁሌ ጥያቄ የሚሆንብኝ ነገር ግን ለምን ሌሊት 7 ሰዓት እንደሚነሳና እንደሚያለቅስ ነው። 10 ዓመት ሙሉ ያለማቋረጥ ሌሊት ይነሳል። ሁሌ ያለቅሳል። እናቴ እያለን የሚያለቅሰው ግን ለምን?
እናም ምን እያደግኩ ስመጣ ይበልጥ አባቴን ማለት ጀመርኩ። እናቴ በትንሹም ቢሆን የአባቴን እውነት እየነገረችኝ ነበር። በጣም የዋህ መሆኑን መጣለው ብሎ ቃል ገብቶ እንደነበር ነገረችኝ። እውነት ለመናገር ከሆነ እናቴ እስከዛ ድረስ ተወደው ነበር፣ ምክንያቱም ሌላ ባል ማግባት አትፈልግም ነበር። ግን አያቴ ሁል ጊዜ ዘራችን አታበላሺ፣ ቆሞ ቀር እንዳትባይ አግቢ እያለች ጨቀጭቃታለች። የዛን ወር ነበር ከሀብት ወደ ድህነት ህይወት የገባሁት። እንዴት ለሚለው ጥያቄ መልስ ስሰጥ በእንባ ታጅቤ ነው። እንደነገርኳቸው አያቴ ሁል ጊዜ እናቴን አግቢ እያለች ጨቀጭቃት ነበር። ትዝ ይለኛል የሆነ ቀን ላይ እናቴንና ሜኑን በረንዳ ላይ ቁጭ ብለን ስናወራ እኔ አባታቸውን ጠበቃ እስካሁን ቆይቻለሁ። እንደ አባት የሆነ ፍቅር ነበር የሰጠ። እኔም ከልብ ይወደው ነበር። ግን መጣሁ ብሎ ጥሎኝ ወዳደረ። በባዶ ቤት ሳመት ከጎን ያሜኑ ብቻ ነበር የነበረው። በአንድ ወር ውስጥ እመለሳለሁ ብሎኝ ነበር፣ ግን አልተመለሰም። የውስጤን ለማንም አልተናገርኩም፣ ግን በዛን ሰዓት ከምጥ ህመም በላይ ከጎን ያለመኖሩ ያም ነበር። ወደዚህ ስንመጣ ከልብ ያልቅሼ ነበር። ቦታውን ጥዬ ስመጣ እንዳጣሁት ተሰማኝ። በልቤ ብዙ ነገር ይመላለሳል። አይወደኝም ነበር ወይስ ሌላ ሰው ገባ ወይስ በጥሩነቱ ሞተ? ብቻ ብዙ ነገር በጥያቄዎች በአእምሮ ይመላለሱ። ከጊዜ በኋላ አሜን ሰምታል መቼ ተደውለው ተመስገን ሞቷል ብቻ ብለው ስልኩን ዘጉት። የት ይሞት እንዴት ይሞት ሪሰዊት ድረስ እንኳን አላውቅም። ይህ በራሱ ሌላ ህመም ነው አለችን እያለቀሰች። እኛም አብረናት ስናለቅስ ነበር። ከልጅነቴ ጀምሮ በጣም አስተዋይ ነበርኩ። አሁንም ገና 11 ዓመቴ ቢሆንም ከሁሉም በላይ ተረድቻለሁ። እናቴም ባህሪን ስለምታውቅ ነው እንደዚህ የልቧን የነገረችኝ። አእምሮዬ ላይ አንድ ጥያቄ መጣልኝ። አደይ አንድ ጥያቄ ያለኝ አልኳት። በሽታ አንገቷን ንቅ አድርጋ እኔን ማየት ጀመረች። እንዳትናደጅብኝ ግን አሁንም አባቴን ትወጂዋለሽ ትጠብቂዋለሽ አልኳት፣ ንዴቷን እየፈራሁ። እሷ ግን ረጋ ብላ ዛሬ እኮ ለዛ ነው እንድናወራ የፈለኩት። እንደሞተ ተነግሮኛል፣ ተመልሶ እንደማይመጣ አውቃለሁ። ግን በየቀኑ እየጠበኩት እስካሁን ቆይቻለሁ። አሁን ግን ፍቅሬን በውስጥ ያምቄሽ የማልወልደውን ሰው ላገባ ነው። የእናቴ ጭቅጭቅም ሰልችቶኛል። እውነትስ ግን እስከ መች በብቸኝነት? ግን ሁለታችሁ ቅር ካላላችሁ ምንም አላደርግም እሺ ብላ ሁለታችንም ሳመችን። በነገራችን ላይ ስታውላ የሀገሩ ቋንቋ እየቀላቀለች ነው። እኔ ተርጎሜን የሚነግራችሁ። አሜን ቀደም ብሎ አራደይ እኛም ያንቺን ደስታን የምንፈልገው እኮ ደግሞ ጥፋተኛም አተባይም እኮ ከበቂ በላይ ጠብቀሽዋል አይደል? ስለዚህ አሁን አግብተሽ ደስተኛ ሁኚ አላት። እናቴ ቁጥብ ፈገግታ ለገሰችውና ዞር ብላ የኔን ምላሽ መጠበቅ ጀመረች። አሁንም አንድ ጥያቄ አለኝ አልኳት። የፈለከውን ጠይቅ መብትህ ነው አለችኝ። እንደው ድንገት እንዳጋጣሚ የማላውቀው አባቴ ባይሞትና የሰርግሽ ዕለት መጥቶ ይቅርታ ቢልሽ፣ በተጨማሪም ደግሞ በጣም እንደሚወድሽና ሰርጉን ትተሽ እሱ ጋር እንድትሆኚ ቢጠይቅሽ ምን ትያለሽ? ብዬ በጥያቄ አይኗን አየኋት። የእናቴ ፊት ላይ ግራ የመጋባት ፊት አየሁባት። የምርም ምን አድርግ ነበር የምትል ይመስላል። ትንሽ ዝም አለችና እንደ መባነን ብላ እንደ ምክንያት ይወስናል ለምን እስካሁን ድረስ ዝም አለኝ ብላ ጥያቄም በጥያቄ መለሰችልኝ። ምን እንደምላት ግራ ገባኝና መልሼ አየኋት። ወዲያውኑ መለስ አድርጋ እውነት ግን ምንድን የማደርገው ግን ተመልሶ ለማይመጣ ነገር ምን አስጨነቀኝ ሆ ብላ ስቃሳቀችኝና ወደ ውስጥ ገብተን ምግብ በላን። በቀጣዩ ቀን ጠዋት ቁርስ እየበላን እናቴ ልታገባ እንደምትፈልግ ለአያቴ ነገረቻት። የልጇን ሐዘን፣ ድርብ ፍቅር ማጣት የሚባሉትን ነገሮች አላስተዋለችም። ስለ ወደፊቷ ነበር ያሰበችው። እናም ደስ እንዳላት ተናግራ ቶሎ እንዲደገስ ተናገረች። እናቴ ሐዘን የደበቀ ሳቋን አሳየቻት እና በአንድ ወር ውስጥ ሰርጉ እንደሚደገስ ተናገረች። ሁሉም ደስ ብሏቸው ነበር ከኔና ከሷ በቀር። እንደነገርኳቸው የሀብታም ቤተሰብ ነው። ባለሀብቶች ደግሞ ለክብራቸው ይጨነቃሉ። ስለዚህ ከዛን ቀን ጀምሮ የሰርጉ ስራ ተጀመረ። ቀኑም እየሄደ ነው፣ ወሩ ይሮጣል። እናቴ የሚበልጥ ድብርት ውስጥ ገብታለች። የሙሽራ ልብስ ተገዛ። ብቻ እጅግ በጣም የተጋነነ መልኩ እየተዘጋጁበት ነበር።
ግን ሰርጉ የአንድ ሳምንት ሲቀረው እናቴ ይበልጥ ግራ የሚያጋባ ነገር ተፈጠረ። የሰርጉ ድግስ ተጣጥፎ እየሄደ እያለ እናቴ ጋር የማይታወቅ ስልክ ተደወለ። እኔ ነበርኩ ያየሁት። ሴቭ ያልተደረገ ቁጥር ሳይ አእምሮዬ አባቴን ተርቦ ስለነበር መሰለኝ አደይ አባቴ አልኳትና እጄን ዘረጋው። ግራ ገብቷ ስልኩን ተቀብላ አየችው። እሷም የማታውቀው ቁጥር ነው። ፊቷን ቋጠር አድርጋ ስልኩን አነሳችው። ሄሎ ሰላም ነው ትርሃስ አለ ጎርነን ብሎ ረጋ ባለ ድምፅ። ፈጣሪ ይመስገን ማለበል አለች እናቴ። አታውቂኝም፣ አንድ ጥያቄ ልጠይቅሽ ግን አለ። ምንድነው አለች እናቴ ኮስተር ብላ። ልታገቢ ነው የተባለው የምር ነው ወይስ ብሎ ዝም አለ። እናቴ ደንግጣ እኔን እያየችኝ፣ እኔም በአእምሮዬ ስላለ አባቴ ነው እንዲህ አልኳት። መልስ አሰጠኝ። ወደ ስልኩ ዘመልሳ አንተ ምን አገባህ ማን ልበል አለች። አሁንም ከሰውየው ምላሽ ቀደም ብዬ አደይ አባቴ ነው እንዴ አልኳት። እኛ እየተጨቃጨቀን ከደዋዩ የማልቀት ድምፅ ሰማን። እናቴ ደንግጣ አንዴ ስልኩን እያየች ነበር። የዛን ሰዓት ላይ ሙሉ በሙሉ አባቴ እንደሆነ ገምቼ ነበር። ምክንያቱም በህልሜ አባቴ ሲመጣ እመጣለሁ ጠብቀኝ ሲለኛ ያለው በአእምሮዬ የማስበውን ቢሆን አባቴን ሳገኘው ነበር። እናቴ ቁጭ እያለች ተመስገን አለች፣ ጥያቄ በተሞላበት ፊት። ማን ነው ተመስገን? እንባ ባፈነው ድምፅ። የዛን ሰዓት ላይ አባቴ እንዳልሆነ አወኩም። በነገራችን ላይ ጥያቄ በልብ ይዞ መቆየት በጣም ከባድ ነው። እኔም ሁልጊዜ አባቴስ ማለት ሰልችቶኛል። አባቴን ማየት እፈልጋለሁ። ሞተ ወይም አለ ተብሎ ሊነገረኝ ይገባል። በጣም ከፍቶኝ ተነስቼ ልሄድ ስል ህያቤ አለች እናቴ እንደምንም ብላ እየተቀመጠች። ወደ ውጭ መውጣቴን ትቼ ቆሜ ሳይ ከስልኩ ስቅስቅ ብሎ የሚያለቅስ ሰው አለ፣ እንባ እየተናነቀው። ተውህቦ አለ። እናቴ ስልኩን ለቀቀችው። ስቅስቅ ብላ ማልቀስ ጀመረች። ስልኩን አንስቼ ላውራው ፈለግኩ፣ ግን ስልኩን ማያዝ ከበደኝ። እንደምንም ተንበርክኬ ስልኩን አንስቼ አባቴ ነህ ብዬ ድርቅ ያለ ጥያቄ ያቀረብኩ፣ ግን መልስ አላገኘሁም። ትንሽ ለቅሶ ሰማሁኝና ስልኩ ተዘጋ። ፈጥኜ ወደ እናቴ እግር ስር ሄጄ እማ አባቴ ነው? ማን ነው ህያቤ? ለምንድን ነው ያለቀሰው ብዬ ጥያቄ ደረደርኩላት። እሷ ከመልሷ ይልቅ እያየችኝ በጣም ማልቀስ ጀመረች። በዛን አጋጣሚ አያቴ ጉሮሯን እየጠረረገች ወደ ሳሎን ስትገባ አየችኝ። ድንገት ብላ ምንድነው? ምን ሆናችሁ የኔ ልጅ እያለች ወደኛ መጣች። የተፈጠረውን ላስረዳት ልጀምር ስል እናቴ ቁንጥጥ አረገችኝ። ዝም እንድልነው ብዬ አስቀየች። አላውቅም አያቴ አልኳት። እናቴን በጥያቄ አፋጠጠቻት። እናቴ ዝምታ መርጣ ተነስታ ወደ መኝታ ቤት እጄን ይዛኝ ሄደች። ልክ ስንገባ አሚኑ እየሮጠ መጣ። አድዬ ወንድሜ ምንድነው አልኳት። እኔም በአግባቡ አልተረዳው፣ አልተመለሰልኝም። እናትን አባቴ ነው ለምንድን ያለቀስሽው ብዬ ትክዝ ብዬ አየኋት። እንባን ጠራርጋ ለሁለታችንም ማስረዳት ጀመረች። አሚኑ አዳምጦ ሲጨርስ እና አባቱ ነው እንዴ ለምን አለቀሳችሁ አላት። አዎ ህያቤ ስለው ተውህቧለኝ ራሱ ነው እኮ አለች። እንዴት አደይ አልገባኝም። ጥሎኝ ሳይሄድ በፊት ድረስ ተውህቢ ብሎ ነበር የሚጠራኝ፣ መክሌት ማለት ነው። እኔም ደግሞ ህያቤን የምለው ይህ ማለት ደግሞ ስጦታዬ እንደማለት ነው ስትል ስልኩ ድጋሚ ጠራ። የቅድሙ ስልክ ነበር። ቶሎ አንስቼ አባቴ አልኩት። እኔ ሳወራ መልስ አይሰጠኝም፣ ለቅሶ ነው መልሱ። ስቅስቅ ሲል ይሰማኛል። ሊያወራኝ ድፍረት አጥቶ ነበር። ምክንያቱም ጸጸትና ደስታ ሲደበላለቁ ከባድ ነገር ነው። ተረድቼዋለሁ። ግን የኔም የእናቴም ጥያቄ እንዲመለስ ስለፈለኩኝ ለምንድን ነው ለእናቴ የገባውን ቃል አልጠበቀው ብዬ ዝም አልኩኝ። አልቻልኩም አለኝ በተቆራረጠ ድምፅ። እናቴ በመሃል ገብታ ለምንድን ነው ከኔ የበለጠብህ አለች እየለቀሰች። በሁለቱ መካከል እኔ ግራ ገባኝ፣ የምለው ጠፋኝ። እናቴ በድንጋጤና በደስታ ስሜት ድብልቅልቅ ብሎባታል። አባቴ ጸጸት ጎቶታል። ሁለቱም በየራሳቸው ልክ ናቸው።
ግን ለምን ለሚለው አሳማኝ መልስ ሊኖረው ይገባል አይደል? ስለዚህም በድንገት አድርጌ ምክንያቱን ንገረኝ፣ ለምን ከረፈደስ ቢሆን ለምን ቀረ አልኩት። የእርሱ መልስ አሁንም አልቻልኩም፣ ምን ላድርግ አልቻልኩም ነበር። እናቴ ድንጋጤዋ ወደ ቁጣ እየተቀየረ ነው። መጀመሪያም በዋን ጠራርጋ በረጅሙ ተነፈሰችና ስልኩን ከእጅ ላይ ቀመታ፣ እኔ ስንት ዓመት ሙሉ ስጠብቅ እንደነበር አውቃል። ምን ያህል ታስፈልገኝ እንደነበር አታውቅም። ቋንቋ ራሱ በስርዓት እንደማልረዳ እያወቅ እንዴት በዛው ትቀራለህ? ቢያንስ አሳማኝ ምክንያት ሊኖረው ይገባል። ደግሞ ስለምንድን ነው ሞቷል ያስባልከው ብላ ቀወጠችው። አባቴ ሽምቅቅ ባለ ድምፅ እኔ እንዳትጠብቂ የራስሽን ህይወት እንድትኖሪ ብሎ ሀሳቡን እንኳን ሳይጨርስ የራሴ ህይወት የለኝም፣ እስካሁን ስጠብቅ ነበር፣ ማግባትም አልቻልኩም አለች ትንሽ ረጋ እያለች። ለምን አለ አባቴ። መልሳ እንዴት ውስጥ ገባች። ምክንያቱም ትመጣለህ ብዬ ስለማምን ልጅ በእንጀራ አባት እንዳያድግብኝ ብላ ጮኸች። ድንገት አያቴ በሩን ክፍት አድርጋ ገባች። እናቴ እያለቀሰች አይኗን ታያታለች። አያቴም እንባዋን ስታይ ደንግጣ እየሮጠች መታ አቀፈቻት። ስልኩን ከእናቴ ተቀብዬ ዘጋሁበት። ምንድነው አቡ ትላለች አያቴ። እኔም ማውራት ከበደኝ። በዛን ሰዓት በጣም ከብዶኝ ነበር። ምክንያቱም ሁሌ የማስበው ለምን ብዬ ስጠይቅ አደጋ ገጥሞኝ ወይ ሌላ ብቻ ከፍተኛ ምክንያት ነው የጠበቅኩት። እኔ እንደዚህ ከከፋኝ እናቴን ማሰብ አይከብድም። ወጣትነቷን ያጣችበት ዓመታት ይቆጫሉ፣ የባከኑት ተስፋዎቿ፣ እሱን በማሰብ የተጨነቁ አእምሮቿ፣ ብቻ ሁሉም ከባድ ነው የሚሆነው። የዛን ቀን በስንት መከራ እናቴ ተረጋጋች። ለአያቴ ያስረዳቻት። አሚኑ እናቴን እንደ ህፃን እያባበላት ነበር። ምግብ በስርዓት እንኳን ሳትበላ ተኛች። ስልኳ እኔ ጋር ነበር። ደውዬው ላወራው ፈለግኩ፣ ግን አሚን እንዳልደውል ነገረኝ። እኔ ግን አልቻልኩም። መኝታ ቤት ገብቼ ደወልኩለት። ሄሎ ሲለኝ ኮስተር ብዬ ለምጠይቅህ ጥያቄ እውነት መለሰልኝ። እሺ ምን ልንገርህ? ለምንድን ነው እናቴ ጋር ያልተመለስከው? አሁን ለምን ደወልክ? አንተ ሌላ ህይወት ይዘህ ነው ብዬ ደረቅ ጥያቄ ያቀረብኩለት። ለትንሽ ደቂቃ ዝም አለኝ። መልስልኝ እንጂ አልኩት። ዝም አለ። ዝምታ መልስ ነኝ በሚባለው ወይስ ካለመናገር ደጃዝማችነት ይቀራል? በየትኛው አባባል ታምናላችሁ? እኔ ከሁለቱም አይደለም። ከመምረጥ ይልቅ ሁሉም በጊዜው ብዬ አምናለሁ። ምክንያቱም መልስ በሚያስፈልገን ሰዓት ዝምታ ህመም ነው። ዝምታው ሲረዝምብኝ ተናድጄ ስልኩን ዘጋሁት። ግን የአባትነት ጠረኑን አፍቆኛል። አባቴ ልጄ ስንባባል መስማትን እመኛለሁ። አባት ያለው ልጅ መባልን እፈልጋለሁ። ብዙ የምመኛቸው ነገሮች አብዛኛዎቹ ከአባት ጋር የተያያዙ ናቸው። ግን ደግሞ እናቴ እሱን ስትጠብቅ እሱ የራሱ ህይወት ይዘው ነው። ልጅ አለው፣ ወንድም አለ። ብቻ ብዙ ጥያቄዎች እየተመላለሱኝ ነበር። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።